ዛሬ ቤታችንን ጉድ ቼክ የምናደርግበት ሰዓት ነው። ይህን ቪዲዮ ለባልሽ ላኪልን። ቤታችን ውስጥ ችግሮች ሲፈጠሩ እንዴት ነው የምንጋፈጠው? አንደኛ ዊን ኦር ሉዝ ፓወር ስትራግል፣ ስልጣን ሽኩቻ ነው የሚባለው። ባልና ሚስቱ እኔ ነኝ ልክ እኔ ነኝ ልክ በማለት ይፎካከራሉ። የሚያተክሩት ነገሩ ለመፍታት ሳይሆን ለማሸነፍ ነው። ከሰሙም ደግሞ የሚሰሙት ለመረዳት ሳይሆን መልሶ ለማጥቃት ነው። ልክ አይደለሁም ማለት እንደ ሞት ሆኖ ይታያቸዋል። ሁለተኛ አኪዩዜሽን ወይም ጣት መጠቆም። ምንም ነገር ተፈጠረ ያንቺ ጥፋት ነው ወይም ደግሞ ያንተ ጥፋት ነው። ኃላፊነት ከመውሰድ ይልቅ ወደ ውጭ ማሳበብ፣ አንተ ሁሌ አንቺ ሁሌ የሚሉ ንግግሮችን ማብዛት። ወደ ራስ ማየት የሚባል ነገር የለም። ራስን ዲፌንድ ማድረግ። ሶስተኛው ሳቦታጅ፣ እኔ ከተጎዳው አንተም ተጎዳ፣ የተሰማኝ እስኪሰማህ ድረስ። እርዳታን አውቆ መከልከል፣ ውሳኔዎችን መናቅ፣ ነገሮችን አውቆ ማንጓተት። አራተኛ ማኒፑሌሽን፣ የበላይ የሆነውን ቦታ ለመያዝ እንጂ ችግሩን ለመፍታት አይደለም የሚደረገው ጥረት። ኢሞሽናል ታክቲክን በመጠቀም መኮነን፣ ይሄን ሁሉ ነገር አድርጌልህ፣ ይሄን ሁሉ ነገር አድርጌልሽ፣ ሼም ማድረግ። መልካም ሚስት ብትሆኝማ ይሄን ነገር ታደርጊልኝ ነበር፣ መልካም ባል ብትሆንማ ይሄን ነገር ታደርግልኝ ነበር። ኮንዲሽናል ላቭ፣ ብትወደኝ ኑሮማ ይሄን ታደርግ ነበር፣ ብትወጂኝ ኑሮማ ይሄን ታደርጊልኝ ነበር። አምስተኛ ሰብሚሽን፣ ለሁሉም ነገር መስማማት። ከጭቅጭቅ ይሄኛው መንገድ ይሻለኛል ማለት። ዝምታ ሊመስል ይችላል፣ ግን ራስን ማመቅ ነው። ፍላጎትን መግለጽ የሚባል ነገር የለበትም። ብዙ ጊዜ የሚፈጠረው አንደኛው አጋር መሸነፍ የማይወድ ከሆነ። ስድስተኛ አቮይዳንስ ወይም መሸሽ፣ የሸሸው አልጣላም፣ ወሬን ጀምሮ አለመጨረስ፣ ርዕስን ማስቀየር። እነዚህ መንገዶች የሚመከሩ ባይሆንም አብዛኞቻችን ቤት ውስጥ ግን ይገኛሉ። እንዲያው ከስድስቱም ውስጥ የለውበትም ካላችሁ ፓርት 2 ለእናንተ ነው፣ እንዳያመልጣችሁ ነው።